እስልምና ሃይማኖት ተከታዮች ዘንድ እጅግ ድንጋጤን የፈጠረ ኢየሱስ ክርስቶስ ወይም በእነሱ አጠራር ኢሳ እንደተሰቀለና እንደሞተ የሚያሳይ ጥቅስ በሐዲስ ውስጥ ተገኝቷል። አረ ሙስሊሞቹ ጉዳችን ፈላ። ኢየሱስ መሰቀሉን የሚያሳይ መረጃ አገኘው። ሪያዱ ሷሊያ ቡኳን ሐዲስ 36 ይላል እና አብዱላህ ኢብኑ መስዑድ ናቸው የዘገቡት። ምንድነው የሚለው? ያ የተሰቀለው ነብይ ደሙን እየጠረገ ከፊቱ ላይ ደሙን እየጠረገ ኦ አላህ ህዝቦቼ የሚያረጉትን አያቁምና ይቅር በላቸው። በርግጥም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼ እንደምን አላችሁ? እኔ ጋር ሰላም አልሐምዱሊላህ ደህና ነኝ። እንግዲህ የልጅ እንደሰማችሁት ከሐዲስ ኢየሱስ ተሰቅሏል የሚል እንትን ሐዲስ አገኘሁኝ ብሎ እንደውም ሙስሊሞች ጉድ ሆነናል እያለ እንደሰማችሁት ነው። ኢንሻአላህ በአላህ ፈቃድ መልስ የምሰጥበት ይሆናል ማለት ነው። ወባድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼ እንግዲህ በረመዳን ምክንያት ጣፋ ብዬ ከርሜያለሁኝ። ኢንሻአላህ አንድ ብዬ የሚጀምርበት እንደገና ቪዲዮ ይሆናል ማለት ነው። ይሄ ቪዲዮ ይደርሳችሁ ወንድሞች እህቶች ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱን፣ እንተጋገዝ። ባረከላሁ ፊኩም። ሐዲሱ የሚገኘው ሪያዱ ሷሊህ 36ኛው ሐዲስ ላይ ይሆናል ማለት ነው። ወአን አቢ አብዱራህማን አብዱላህ ብን መስዑድ ረዲየላሁ ዐንሁ ቃለ ከአኒ ያለ እኔ አንዙረ ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወዲ አላህ መልእክተኛ እመለከታለሁኝ አለ። ዩህኪ ነቢይን ሚነል አንቢያ ከነብያቶች መካከል ስለ አንዱ ነብይ ተናገሩ አሉ። ነብያችን እንግዲህ ሰላቱላሂ ወሰላሙሁ አለይሂም የአላህ እዝነትና የአላህ ሰላም በእሳቸው ላይ ይሁን በሁሉም ነብይ ማለት ነው። ዶረበሁ ቀውመሁ ፈአደሙ ህዝቦቹ መቱት አደሙት አለ ነብዩ እንግዲህ ስለዚህ የሚናገሩት ማለት ነው። ወሆ እሱ ደግሞ ይሄ የተመታው የተደበደበው ማለት ነው ነብይ ወሆ እሱ ደግሞ የምሰሐ ደመ ደምን ያበሳል አን ወጅሃሁ ከፊቱ ደምን ያበሳል። እንግዲህ ኢየሱስ ያው ሰውዬ ኢየሱስ እንግዲህ እጁንም እግሩንም በሚስማር ተመቷል። ከዚህ ግን በያበሰ ደሙን ያበሳል። ግን በምን የሚያበሰው የሚለውን ያመጣ ማለት ነው። ይህ ሐዲስ ለማን እንደሆነ እናየዋለን በደቂቃ ማለት ነው። ከዛም የቁኑ ይላል አላሁመ እግፊር ሊቀውሚ አላህ ሆይ ለህዝቦቼ ማርልኝ ፈኢነሁ እነሱ ደግሞ ለዓለሙን አያውቁምና። ስለዚህ ዱዓ አደረገላቸው ማለት ነው። አላህ ለማላቸው ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ላይ የሚገኝ ሐዲስ ነው። ቡኻሪና ሙስሊም የተስማሙበት ሐዲስ ነው ማለት ነው። ስለዚህ ልጁ ያለው እንግዲህ እንደዚህ ብሎ ኢየሱስ ተሰቅሏል፣ ኢየሱስ እንትን ብሏን እያለ አመጣ። ስለዚህ ይሄ ሐዲሱ አለ የተባለውም ስለ ነብዩላህ ኑህ ነው እንጂ ስለ ሌላ አይደለም። ማንኛውም ነብይ ተደብድቧን፣ ቆስሏን፣ ብዙ ነገር ብዙ ግፍ ደርሶባቸዋል ነብያቶች ማለት ነው። ስለዚህ ይሄ የሚያወራው ስለ ኑህ ነው እንጂ ስለ ሌላ አይደለም ማለት ነው። ስለ ኢየሱስ ነው ቢባልም ኢየሱስ በሚስማር ተመቷን፣ እጁን ሁለት እጁን ተመቷን፣ እግሩም ተመቷን። ስለዚህ በሙን ያበሰው የሚለው የሚያስገኛን በቁርአን ደግሞ አላህ ሱብሓነሁ ወተዓላ ወማ ሰለሁ ወማ ቀተለሁ ወላኪን ካኑ ሹቢሃ ለሁ አሉ። ወላኪን ካነ ሹቢሃ ለሁ አልገደሉትም አልሰቀሉትም አለ። ወላኪን ነገር ግን ሹቢሃ ለሁ ተመሳሰለባቸው ብሏል። ስለዚህ በቁርአን አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ስለዚህ እባካችሁ ወገኖች ማለት ነው ማንኛውም ሰው ሲሆን በዚህ የሆነ የሃይማኖት ንጽጽር ላይ እንትን የሚትሉ ሰዎች ማለት ነው የሃይማኖት ጥላቻና ሌላ ነገር ሳይሆን እውነታውን እዛ ላይ ንጽጽር ላይ ሲመጡ የሃይማኖት ጥላቻ ኑሯቸው ሳይሆን እውነተኛ መንገዱን ለማወቅ የሆነ ነገር ትምህርት ለማግኘት ነው እንጂ አሁን እኔ ማለት ኢየሱስ እንዲህ ነው ናምን ስል ደግሞ አንድ ሙት ደግሞ ነብይ መሐመድ እንዲህ ነው ሲል
ወዲያ ነገር የምንገባው። ስለዚህ ይሄ የእውነትን ፍለጋ ሳይሆን ጸብን ወይም የሆነ ነገር ፍለጋ ነው ማለት ነው። ስለዚህ እንደዛ ሳይሆን ትክክለኛ ንጽጽር የሚባለው ለመወያየት እውነታውን ለማወቅ ነው እንጂ የሃይማኖት ጥላቻ ኑሮ ምናምን አይሆንብን ማለት ነው። ስለዚህ አንድን ሰው አሁን እኔን ስለ ዲን እስላም ላይ ሲጠይቀኝ ወይም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጠይቀኝ እንዲህ ነው ስናገረው ከተረዳ ይረዳን፣ ካልተረዳ ደግሞ በቃ እንትን ማለት ያለበት ግን ለምን እንደዚህ ሆነ የሆነ የጥላቻ መንፈስ መናገር የለበትም ማለት ነው። እኔም በዚህ መልኩ የሆነ ነገር ስጠይቅ ለምን እንደዚህ ሆነ ብዬ ስጠይቅ ያን ሰው በሚያውቀው መልኩ እንዴት ነው ብሎ ይነግረኛል። እረዳለሁ ከመሰለኝ ማለት ነው። ካልተረዳም ደግሞ ካልተቀበልኩትም ደግሞ በሰላም ማውጣት ነው እንጂ ያለብኝ የሆነ ሌላ ነገር መናገር አጸያፊ ነገር መናገር የለብን ማለት ነው። አሁን ምሳሌ የልጅ አሁን እንግዲህ በሌላ መንፈስ ነው የተናገረው። አሁን ሙስሊሞች ጉድ ሆነናል ምናምን እሱንም ሙስሊም አስቦ ማለት ነው። እንዴት አይደለም መሆን ያለበት ማለት ነው። ይሄ ከመሰለውም ሀዲሱ ከመሰለውም ወደ ሙስሊሞች መጥቶ ይሄ ሀዲስ እንዲህ ይላል እስኪ አስረዱኝ ስለ ሀዲስ ይባላል። በትክክለኛው ተፈስሮ ትክክለኛው ሲነግሩት ከሆነም እንዴት ሆነ ብሎ ሊጠይቅ ይችላል። ካልሆነም ደግሞ አይ መስሎ ነበረ ምናምን ብሎ መናገር ነው እንጂ ያለበት ሌላ ነገር መሆን የለበትም ማለት ነው። አሁን ተላማ ደግሞ የሆነ ልጆች የንዚሉ ረቡና ኢላ ሰማይ ዱንያ የሚለውን እንትና መጡና አላህ ወይ ቀረቢቱ ሰማይ ሲወርድ አርሹን ካያለውን ዙፋኑን ማንም የሚቆጣጠረው አሉ። እንግዲህ እሳቡት አንድ ሰው አላህ Subhanahu Wa Ta'ala ስታስቡት አንድ አምላክ አንድ ፈጣሪ ሁሉንም ሰሚና ተመልካች መሆን እያወቅን እንዴት ይህን ጥያቄ እንጠይቃለን? ለአምላክ ለፈጣሪ እንዲ የሚቀረው ቦታ የማይቆጣጠረው ቦታ አለ እንዴ? አምላክ እኮ ሁሉም ቦታ ይቆጣጠራል፣ ሁሉም ቦታ ያያል አይደለ? ስለዚህ ይሄ ጥያቄ እንዴት ተጠየቀ? ይሄ ጥያቄ የላ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሰሚዑን በሲር ሰሚና ተመልካች ነው ሁሉንም እያለና እንዴት ይሄን ጥያቄ እንትናለን ማለት ነው። ሁላችንም በራሳችን ሃይማኖት መገመት እንችላለን። አሁን ምሳሌ ክርስቲያኖች አምላካችን ሁሉንም እንትን ያያን ሁሉንም ይመለከታን ብላችሁ አይደለም የምታስቡት። ስለዚህ እንደዛ ማሰብ አለባችሁ ማለት ነው። አላህ Subhanahu Wa Ta'ala ይህን አርሽና ሁሉንም ዓለምን ፈጥሮ እንዴት አይቆጣጠረውም እንዴት አያየውም ብላችሁ ማሰብ ያለባችሁ። ወላሂ ቀልድ ሳይሆን እውነታው ማወቅ ከፈለጋችሁ ትክክለኛ ነገር ማድረግ አለባችሁ ማለት ነው። ሁለተኛ ደግሞ የሆነ የሃይማኖት ጥላቻ ያለባችሁ ሰዎች ማለት ነው የምትሸውዱት ራሳችሁ ነው የምትሸውዱት። ሌላውን ሰው በእርግጥ የሆነ የማያውቅ ሰው ገና ሐዲስ ምሳሌ አዲስ ሰለምተ ሊሆን ይችላል ወይም ሙስሊም ሆኖ ምንም ስለ ዲኑ የማያውቅ ሰው ሊሆን ይችላል። በዛ ሰው ብጅታ ልፈጥሩ ትችላላችሁ። ግን ብልጥ የሆነ ሰው ወደ አሊሞች ተጋብሎ ወደ አዋቂዎች ተጋብሎ ስለ ሐዲሱ ይረዳል ማለት ነው። ግን እሳ ተላላሳውን እንደዚህ ስታሾፉ አንተ ስትሉ አራሳችሁ ነው እንትን የምትት ማለት ነው። አንዳንድ ሰዎችም ደግሞ አላችሁ የተራንበሲያ ነው መሰለኝ ተራንበሲያ ነው ያን ልጅም የጠየቀው እንትን መረጃ ላይ ብሎ ያመጣው እንደዚህም ወላሂ አምላችሁ አልዋሻችሁም ስለ ሐዲሱ የሚያወጋው ስለ ነብያችን ሰለላሁ ዐለይሂ ወሰለም ከግብረ ስጋ ግንኙነት በኋላ ጀናባ እንዴት ማስወገድ እንዳለብን የሚያስተምር ሐዲስ ነው። ጀናባ ታስጉዱ እንደዚህ ነው ብለው ያስተማሩበት ሐዲስ ነው። እሱም ብሎ ምን ብሎ አመጣው ወላሂ አምላችሁ የዘርፍ ፈሳሹን እያንጠባጠበ ከግድያው እያንጠባጠባለ ወላሂ አምላችሁ ይሄው በጣም የሚያዋርድ በጣም የሚያሳፍር ነው ማለት የሚያሳፍረው ለዚህ እንደዚህ ብሎ ተናገረው ሰው ነው እንጂ ትምህርት ብሎ ለሚቀበለው ሰው አያሳፍርም።
ችግሩም እውቀት ፍለጋ ትምህርት ፍለጋ ነው። ስለዚህ እባካችሁ ወላሂ ነው እንደዚህ ባናረግ ጥሩ ነው። እንደዚህ የምንቀጥፈው እኮ ስንሳደብም የምናሰድበው ያለንበትን ሃይማኖት ነው። ስንሳደብ ምን አይነት መምህር ነው ያስተማረው? ምን ያህል ይህ ማለት አንድ ሰው ስነ ምግባሩ ካታካ በእስላም እንኳን ማለት ነው ቁርአንን አንድ ሰው ቁርአንን ከማንበባቸው በፊት አንተን አስቀድሞ ያነቡህናል። ችግሩም አሁን ምሳሌ እኔ ሙስሊም ነኝ አለ ቁርአን ተምሬያለሁኝ። ቁርአን ያዘኝን ስነ ምግባር ስታከብር ሌላ ሃይማኖት ሰዎች እኔን እንትን ይሉኛል፣ ይረዱኛል። የቁርአን አስተማሮት እንደዚህ ስለሚል ብሎ ይህን ጥሩ ስነ ምግባር ተረድተው የቁርአንም ይረዳሉ ማለት ነው። ግን እሳ የኔ እንትኑ ስነ ምግባሬ በጣም የወረደ የቆሸሸ ከሆነ ቁርአን ቀርቼ እንዲዛ ከሆነ እንደዚህ በዛ መንገድ ሊረዱ ይችላሉ። ስለዚህ ያለንበትን ሃይማኖት ነው የምናሰድበው እንደዚህ በጥላቻ መንፈስ የምንናገረው ነገሮች ማለት ነው። ስለዚህ አደራ ማንኛችንም እውነትን ለማወቅ ከሆነ በስነ ምግባር መሆን አለበት ማለት ነው። አሁን ልጁ እንደዛ ሲል በእንግሊዝኛ ነው የተናገረው። እንዲሁም እኔ ሐዲሱን አውቀዋለሁኝ ስለምን እንደሆነ ማለት ነው። አልገባውም ነበር። የሆነ ወንድማችን ነበረ እሱም በቃ ገብቶ እንዲህ ለክርስቲያኖች ባሉበት እንደዚህ ኮያነ ምናምን ሰዎች ፍራሽን ከርገዳው እያንጠበጠበ ምናምን አለ። ስለዚህ ነብያችን ግን ያስተማሩ ስለ ተይሙሙና ስለ ንጽህና አወጋገር ነው እንጂ ስለ ቆሻሻ አወጋገር ነው እንጂ ስለላ አልነበረም።